ሰላም ሰላም እንዴት ናችሁ? ውድ የኳስ አፍቃሪያን የእንግሊዝ ፕሪሚየር ሊግ 11ኛ ሳምንት እሁድ ላይ ተጠናቋል ማለት ነው። ማንቸስተር ሲቲ ከሊቨርፑል ጋር ያደረጉትን ጨዋታ የመጨረሻ ጨዋታ ነበረ። በ11ኛ ሳምንት በእንግሊዝ ፕሪሚየር ሊግ 12ኛ ሳምንት ደግሞ ከኢንተርናሽናል ብሬክ በኋላ ይመለሳል ማለት ነው። በ11ኛ ሳምንት ምን አይነት ውጤት ተመዘገቡ የሚል አብረን የምናይ ይሆናል። በመጀመሪያ ግን ትልቁ ጨዋታ የነበረው እንዲሁም ደግሞ በጉጉት ሲጠበቅ የነበረው በሱፐር ሳንዴይ በኢታድ ማንቸስተር ሲቲ ሊቨርፑልን አስተናግዶ 3-0 በሆነ መልኩ አሸንፎ ያጨረሰበት ጨዋታ እንመለከታለን። ሌሎቹን ጨዋታውም እናያለን። እሁድ ላይ የተከናወኑ ጨዋታዎች ነበሩ በእንግሊዝ ፕሪሚየር ሊግ እንዲሁም በጀርመን ቡንደስሊጋ ውጤቶች እንዳስሳለን። በስፔን ላሊጋም ደግሞ ሪያል ማድሪድ ተጫውቶ 0-0 በሆነ መልኩ ወጥቶ ነጥብ የጣለበት እንዲሁም ደግሞ ባርሳም ተፈትኖም ቢሆን 4-2 በሆነ መልኩ ሮያ ቫይካኖን አሸንፎ ወደ ሪያል ማድሪድ የቀረበበት ውጤት ነበረ። በፈረንሳይ ሊግም ፓሪስ ሴን ጀርማ እሁድ ዕለት ነበረ ጌሙን ያደረገው፣ እሱንም እንዳስሳለን። እንዲሁም በጣሊያን ሲሪ እሁድ ላይ የተከናወኑ እንዲሁም ደግሞ ቅዳሜ ላይ የተከናወኑ ከዚህ በፊትም አንስቻለሁ፣ እሱንም እንዳስሳለን። ናፖሊዮንም ነጥብ የጣለበት የተሸነፈበት ሳምንት ነበረ በጣሊያን ሲሪ። ሁሉም የአውሮፓ ሊጎች የአፍሪካ ውስጥ ያሉ ሊጎችም በዚህ ሳምንት አይኖርም ማለት ነው። ለኳስ አፍቃሪያን መጥፎ ሳምንት ብዬ ገምታለሁ። ምክንያቱም የሊግ ፉክክሮች ቀርቶ አሁን ደግሞ ለአገር የተጠሩት ተጫዋቾች ይገባሉ ማለት ነው። ለአገራቸው ለማገልገል ጥሩ ብቃት በየክለባቸው ያሳዩት ደግሞ ተመርጦ በየአገራቸው ሄዷል ማለት ነው። በእንግሊዝ ፕሪሚየር ሊግ የሚጫወቱት፣ በስፔን ላሊጋ፣ በጣሊያን፣ በጀርመን፣ በፈረንሳይ ሌሎቹም በሳውዲ ፕሮ ሊግም የሚጫወቱት እንዳለ ሄዷል ለአገር ጨዋታ ማለት ነው። በቀጣይ ሳምንት ቅዳሜ ደግሞ የሁሉም ሊጎች የሚመለስበት ሳምንት ይሆናል ማለት ነው። ይሄ ሳምንት ግን ብሬክ ይሆናል በፕሪሚየር ሊግ እንዲሁም ሌሎች የአውሮፓ ሊጎች እረፍት ነው የሚሆነው ማለት ነው። ስለዚህ ባለፈው ውጤቶች ምን ነበረ? የሊቨርፑል እና የማንቸስተር ሲቲን ጨዋታ እንዴት አያችሁት? ያላያችሁትም ደግሞ ምን ይመስል የሚል ደግሞ በጨዋታው ማማን ጥሩ ነበረ? ምን አይነት ታክቲክ ይዞ ገቡ አሰልጣኞች በፔፕ ጋርዲዮላ በኩል እንዲሁም ደግሞ በአርኔ ስሎት በኩል ምን አይነት ቅያሬ አርግቶ ነው የገቡ የሚል አብረን የምናየውናል። ቅያሬን ብቻ ሳይሆን ተጫዋቾቹም ደግሞ ምን አይነት ፐርፎርማንስ አሳዩ በጨዋታው የሚል ደግሞ አብረን የምንመለከት ይሆናል ማለት ነው። በአሰላለፍ ደረጃ የፔፕ ጋርዲዮላ ቡድን ማለት ማንቸስተር ሲቲ ማለት ነው 4-2-3-1 ነው የተጠቀመው ማለት ነው። በረኛ ላይ ጂጂ ዶናሩማውን ተጠቅሞታል። በግራ በኩል ደግሞ ማቲያስ ኑኔስ፣ በመሃል ተከላካዮች ደግሞ ሩቤን ዲያዝ እና ጋቫርዲዮል ሲጠቀም፣ በቀኝ በኩል ደግሞ ታዳጊው ኒኮ ኦራሊ ተጠቅሞታል ማለት ነው። መሃል ላይ
በርናንዶ ሲልቫ እና ኒኮ ጎንዛሌስ ተጠቅሟል። ፊት ለፊት ላይ ሪያን ሸርኪ፣ ፊል ፎደን እና ጀርሚ ዶኩ እንዲሁም ደግሞ 9 ቁጥር ላይ እንደሚጠበቀው ኤርሊንግ ብሮት ሃላንድ ተጠቅሟል ማለት ነው። እዚህ መሃል ላይ ቅያሪ ያደረገው ፔፕ ጋርዲዮላ ሪያን ሸርኪን ቀይሮ ገብቷል። ከዚህ በፊት አንዳንዴ ሳቪኒዮን ይጠቀማል፣ አንዳንዴ ደግሞ ኦስካር ቦቢን፣ አንዳንዴም በርናንዶን እንትናን ማን ነው ይሄ ቲጃኒ ሬንጀርስ ሲጠቀም በርናንዶን ወደ ፊት ለፊት ያወጣና በሸርኪ በኩል ያጫወት ነበረ። ባለፈው ደግሞ በርናንዶ ሲልቫን ወደ መሃል መልሶት እና ፊል ፎደን ጋር አጣምሮታል ማለት ነው ዶኩን። እንደውም አጥቂ ሚና ላይ ኤርሊንግ ሃላንድ ነበረ ማለት ነው። በአርሊስኖት ሊቨርፑል ቡድን ደግሞ እነሱም አሰላለፍ ተመሳሳይ ነው። 4-2-3-1 ተጠቅሟል ማለት ነው። በረኛን ማማር ዳሻቪሊን ተጠቅሞታል፣ ምክንያቱም አሊሰን ቤከር ስለተጎዳ ማለት ነው። በግራ በኩል ኬርኬዝን ሲጠቀምበት የነበረውን ሮበርትሰንን ተጠቅሟል። መሃል ላይ ደግሞ ቫንዳይክ እና ኮናቴ፣ በቀኝ በኩል ደግሞ ባለፈው በሻምፒየንስ ሊግ ምርጥ ልጅ የነበረው ብራድሌ ማለት ነው በዱሮ በአርኖልድ እንዲሁም ደግሞ በፍሪምቦንግ ቦታ ተጠቅሞታል፣ ምክንያቱም ፍሪምበርግ ስለተጎዳበት ማለት ነው። እንዲሁም ደግሞ መሃል ላይ ፍራን ዊርትዝ ጀርመናዊ የቀድሞ የባየር ሊቨርኩሰን እና የአሁኑ አዲስ ፈራሚ ሊቨርፑል ተጠቅሟል። ሶቦዝላይ እና ግራቨን መሃል ላይ ማካልስተር እና ግራቨንበርግ ነው የተጠቀመው 2 ማለት ነው። ፊት ለፊት ዊርትዝ፣ ሶቦዝላይ እና መሐመድ ሳላህ ሲጠቀም የመጨረሻ አጥቂ ላይ ደግሞ ኡጎ ኢኪቲኬን ተጠቅሟል ማለት ነው። ዊርትዝን እዚህ ጋር ቀይሮ ገብቷል። ድሮ በኮዲ ካግቡ ነበረ ሲጠቀም የነበረው፣ ዊርትዝ ተክቶት ነው ገባ። ጋክቡን ቤንች አርግቶ ማለት ነው። ያን ቀን ከጋክቡ የበለጠ ምንም የሰራ ነገር የለም ይሄ ፍሪያን ዊርትዝ ማለት ነው። ፍሪያን ዊርትዝ በ90 ደቂቃ ነው የተጫወተው። ይህን ጨዋታ ጎል አላስቆጠረም፣ 0 ነው ጎል። አሲስት አላረገም፣ ሹት ኦን ታርጌት አላረገም። ምንም ሙከራ በቀጥታ ወደ በረኛ ኦን ታርጌት የሚሉት ማለት ነው አልሞከራትም። ፍሪያን ዊርትዝ ወደ ጎል ሹት አኩረሲ የሚሉት አሉ እሱንም 0 ነው። ዱዋልስ ወንም አላረገም፣ 0 ነው። ሰክሰስፉል ድሪብል ያደረገው 90 ደቂቃ ተጫውቶ የሱ ቦታ የሚጫወት ድሪብል በጣም ያረጋል ተጫዋቾቹ በፍሪያን ዊርትዝ የተጫወቱት ማለት ነው። ሰክሰስ ዱዋል አንድ ብቻ ነው ያደረገ ድሪብል 90 ደቂቃ ተጫውቶ ማለት ነው። ስለዚህ የአርኔ ስሎት ቡድን ባለፈው ከማንቸስተር ሲቲ ጋር ያደረጉት ጨዋታ ጋክፑን ቤንች አርግቶ ዊርትዝን መጠቀማቸው እጅግ ክሳራ ነው ማለት ነው ከማንቸስተር ሲቲ ጋር ያረገው ማለት ነው። ያን ቀን በጣም ውድ ዋጋ ወጥቶበት ነው መጣ ይሄ ጀርመናዊ ተጫዋች። ሊቨርኩሰን ውስጥም ደግሞ ሲያሳይ የነበረው በጣም እጅግ የሚገርም ብቃት ስለነበረ ነው አሰልጣኙ ይሄ ልጅ የገዙት 100 ፓውንድ በላይ አውጥቶበት ነው መጣ። ይሄን ነው ምንም ሳያረግ ነው የወጣ ማለት ነው። ሌላ በሊቨርፑል በኩል ማለት ነው መሐመድ ሳላ ሹት ያረገው 3 ነው ወደ ጎል የሞከራቸው ማለት ነው። እሱም ኦን ታርጌት የለውም። መሐመድ ሳላ 90 ደቂቃ ነው ተጫወተው
ባለፈው ጨዋታ ማለት ነው። ቻንስ ክሪትድ 3 እድል ነው የፈጠረው። በሚገርም ሁኔታ ግን ድሪብል ሰክሰስፉል ድሪብል የተሳካ ድሪብል ያደረገው 0 ነው። ምንም ድሪብል አላረገም። አኩሬት ክሮስም 20% ነው ከመቶ። ምክንያቱም እሱ የሚጫወትበት ቦታ በብዛት ክሮስ ማድረግ ነው፣ ኳስ ወደ ጎል መላክ ነውና 20% ነው እሱንም ያረገው መሐመድ ሳላማት ነው። ሌሎቹም ከዚህ የተሻለ እንትና የላቸውም፣ ሬት የላቸውም። እነ ሶቦስላይ መካሊስተር ስፔሻሊ መከላከል ላይ ደግሞ ጥሩ አልነበሩም። ቨርጂል ቫንዳይክ፣ ኢብራሂማ ኮናቴ በጣም በመጀመሪያ ማንቸስተር ሲቲ ፔናልቲ ያገኘበት ቦታ ራሱ የኮናቴ ስህተት እጅግ በጣም ሲጋለጥ ነበረ። ምክንያቱም ከሱ በፊት የነበረው ብራድሌ ነው። ይሄ ልጅ ነው፣ ወጣት ነው። ይሄ ብራድሌ ማለት ነው። እሱን መምራት የሚችልበት እድል ነበረ። ሲደናበር ነው የዋለው ማለት ይቻላል። ኢብራሂማ ኮናቴ ያቺ ፔናልቲ ስትገኝም በሱ ስህተት ነበረ። ከሱ በኋላም ኤርሊንግ ሃላንድ ያቺን ፔናልቲ ሲቶት ሌላ ጎል አስቆጥሮ 1-0 እንዲመሩ ያደረገው የኢብራሂም ኮናቴ ደካማ የመከላከል እንቅስቃሴ ነበረ ማለት ነው። ምክንያቱም ከኢብራሂም ኮናቴ ኋላ ቆሞ ነበረ ሃላንድ። ያቺን አክቲቭ አለመሆኑ ኤርሊንግ ሃላንድ በቀላሉ ነበረ ቺን ጎል በጭንቅላት ገጭቶት ያስቆጠራት ማለት ነው። እንዲሁም ቨርጂል ቫንዳይክም ጥሩ አልነበረም። ከሁሉም ኢብራሂም ኮናቴ የሚገርም ስህተቶችን ሰራ ነበረ፣ ግን በጣም ደካማ የመከላከል አቋም ነበረው። እንዲሁም ደግሞ ይቺ ወጣት ብራድሌ የምትባል ባለፈው በአውሮፓ ቻምፒየንስ ሊግ ከሪያል ማድሪድ ጋር ሲጫወቱ ቪኒሺየስን አቆሟል ተብሎ እጅግ ሲወደስ ነበረ። በኢውድ ለታ ግን የገጠመው ይሄን አይደለም፣ ጀርሚ ዶኩን ነው። ይሄ ቤልጂያማዊ ተጫዋች እጅግ ሲፈትኖ ነበረ። ልጁ ደቂቃ ራሱ እስከሚያልቅ በጣም ሲፈተን ነበረ በጀርሚ ዶኩ ማለት ነው። እሱም በጣም ሲቸገር ነበር። ሌላው ትንሽ ሮበርትሰን የተሻለ ነበር ማለት ይቻላል። ያውም እሱም በሱ በኩል የነበረው ደግሞ ሪያን ሸርኪ ስለነበረ ሪያን ሸርኪ ይሄን ያክል ኳስ ጥሩ አልነበረም በጨዋታ ከማንቸስተር ሲቲ በኩል ሪያን ሸርኪ እሱም ጥሩ ነው። በ60 ደቂቃ ሳይሞላ ነው ተቀይሮ የወጣ በሳቢኖ ማለት ነው እንጂ ሮበርትሰንም ጥሩ ነው ማለት አይቻልም። መሀል ላይም ግራቨንበርግና ጄምስ መካሊስተር የመከላከል ዲፌንሲቭ ሚድ ዲፌንሲቭ ይባላሉ። እነሱም በጣም የወረደ የመከላከል ሚና ነበራቸው። እነ ሌሎቹም ቅድም እንደነገርኳችሁ እነ ፊሪያን ዊርትዝ፣ ሶቦስላይን እና ሌሎቹም ተጫዋቾች በጣም መጥፎ ነበሩ ማለት ነው። እነ መሐመድ ሳላ ጨምሮ ፊት ለፊትም ደግሞ ኡጎ ኢኪቲኬ ነበረ። ኡጎ ኢኪቲኬ ዘንድሮ ያልተጠበቀ ይሄ ብዙ አልተወራለትም። ይሄ ተጫዋች ግን ደግሞ ከሊቨርፑል ከና አሌክሳንደር ኢዛክ፣ ዊርትዝ፣ ነፍሪምቦርግ የበለጠ ዋጋ የወጣበት አይደለም። ግን ጥሩ እንቅስቃሴ ያደረገ ደግሞ በሊቨርፑል በኩል ምርጥ ግዢ ተብሎ የተወራለት ይሄ ተጫዋች ነው። በማንቸስተር ሲቲ ጊዜ ግን ሙሉ በሙሉ አልነበረም ማለት ይቻላል። መጨረሻ ላይም ደግሞ ተቀይሮ ወጥቷል ማለት ነው እና ኮዲ ካክፑ ተቀይሮ ከገቡ በኋላ ምርጥ እንቅስቃሴ ሲያደርጉ ነበረ። በእርግጥ እነሱ ወደ ጨዋታ ለመምጣት 2-1 ጎል ለማድረግ ጥሩት ነው 3ኛ ጎል ተቆጥሮባቸው ተስፋ ያስቆረጣቸው እንጂ ጥሩ እንቅስቃሴ ሲያደርጉ ነበረ
ጆዋ ጎሜዝ ነበረ ሌላውን መጨረሻ አካባቢ ቀይሮት ያስገባት አርሊ ስሎት ማለት ነው። ይሄ ተጫዋች በግራ በኩል መከላከል እንዲሁም ደግሞ ወደ መሃል ገብቶ መጫወት እጅግ ምርጥ ብቃት ነው ያለው። ግን ብዙ ጊዜ ለጨዋታ እድል ሳይሰጡት ነው የሚቀሩት ለዚህ እንግሊዛዊ ተጫዋች ማለት ነው። ባለፈው 3-0 ከተመሩ በኋላ ነው ቀይሮ ያስገቡት ማለት ነው። ቶታሊ ሊቨርፑል እንደ ቲም እንደ ግሩፕ በማንቸስተር ሲቲ ጨዋታ ላይ አልነበረም ማለት ይቻላል ማለት ነው። በጆሴፕ ፔፕ ጋርዲዮላ ቲም ማንቸስተር ሲቲ በኩል ደግሞ የባለፈው ማንቸስተር ሲቲ እውነት በእኔ በበኩሌ እጅግ የሚገርም ብቃት ነበረ ያሳዩት። በግል ተጫዋቾቹም እንደውም እንደ ቲምም ደግሞ በጣም ሲያሳዩ የነበረውት ብቃት እጅግ የሚያስገርም ነው። ለዋንጫ ፉክክር ውስጥም መኖሩን ያስመሰከረበት ቀን ነበረ እና ለአርሰናል አሁን ጥላው ከባድ እንደሆነ ያሳየበት ቀን ነበረ። ማንቸስተር ሲቲ ባለፈው ሊቨርፑል ላይ ያሳየውን ብቃት የሚደግምም ከሆነ ዋንጫ ፉክክሩ በጣም የሚከብድ ነው ብዬ ነው የሚገምተው። የጨዋታ ኮከብ የነበረው ጀርሚ ዶኩ ነበረ። ሬት ደግሞ 9 ነበረ ከ10 ሬት የሰጡት ማለት ነው። አሲስት አላረገም። በእርግጥ 1 ጎል አስቆጥሯል። አሲስት ባረግም ፔናልቲ መጀመሪያ የተሰጠው ፋውል የተሰራበት ጀርሚ ዶኩ ነበር። ቻንስ ክሪኤትድ የሚባለው 3 የጎል እድል ፈጥሯል። ፔናልቲውን 1 አለው። ቶታል ሹት ደግሞ 3 ነው ያለው ወደ ጎል የሞከረው ማለት ነው። ከዚህች ውስጥ አንዷን ታርጌት እጅግ ከፔናልቲ ቦክስ ውጪ ያስቆጠረባቸው ጎል ነበረች ማለት ነው። በቶታሊ እንቅስቃሴው ጀርሚ ዶኩ ማለት ነው እጅግ የሚገርም እንቅስቃሴ ሲያደርግ ነበረ። ድሪብልም 5 ጊዜ አሸንፏል። ድሪብል ማለት ነው። የጨዋታ ኮከብም ተብሎ ተመርጧል ማለት ነው። ሌላ ኒኮ ኦራሊ ነው። ይሄ የእንግሊዝ ታዳጊ ተጫዋች 90 ደቂቃ ነው የተጫወተው። በእርግጥ ጀርሚ ዶኩ በ74ኛ ደቂቃ ላይ ተቀይሮ ወጥቷል። በማንቸስተር ሲቲ ደጋፊዎችም እጅግ ሲዘምሩለት ሲያወድሱ ነበረ ማለት ነው። ይሄ ኒኮ ኦራሊ 1 ጎል አሲስት አርግቷል። ቻንስ 1 ፈጥሯል። 2 ጊዜ ሞክሯል። ወደ ጎል ሹት አርግቷል። ተከላካይ ነው። እጅግ ያለቀላት ጎል 4ኛ ምቶን ለማንቸስተር ሲቲ እድል አግኝቶ ነበረ። ተጎድቻለሁ በሚል ነው ቺን ጎል ወደ ጎል ከሾታት በኋላ ኒኮ ኦራሊ ማለት ነው። ሬቲም ደግሞ 8.1 ተሰጥቶታል ማለት ነው። የጆሴፕ ፔፕ ጋርዲዮላ ቲም ማለት ነው። እጅግ የሚያስገርም ብቃት ሲያሳይ ነበረ። ሌላው ኒኮ ጎንዛሌስ ይሄ ስፔናዊ ሌላ ሮድሪን ያገኘ ይመስላል ማንቸስተር ሲቲ ማለት ነው። 90 ደቂቃ ሜዳ ውስጥ ቆይቷል። ወደ ጎል 2 ሙከራ አርግቷል። ከዚች 1 ጎል አስቆጥሯል። እሷም በጣም ምርጥ ጎል ነበረች። አኩሬት 88% አኩሬት አለው እና በጣም የሚገርም ዲፌንሲቭ ሚድፊልደር ነው። በጣም የሚገርም ብቃት ሲያሳይ ነበረ ማለት ነው። ይሄ ስፔናዊ ኒኮ ጎንዛሌስ ማለት ነው። አምና በጥር ዝውውር ላይ ነበረ ለማንቸስተር ሲቲ የመጣ ካልተጎዳ በጣም ምርጥ ብቃት ላይ እንዳለ ነው የሚመለከተው። አሁን ሮድሪ ከጉዳት ከተመለሰ ማን ነው ፔፕ ቤንች የሚያደርገው የሚል በጣም በጉጉት የሚጠበቅ ይሆናል። ሌላው እጅግ ግሩም ብቃት ሲያሳየው የነበረ ካፕቴን በርናንዶ ሲልቫ ነበረ። በርናንዶ ሲልቫ 90 ደቂቃ ተጫውቷል። 1 አሲስት አለው። ጎል አላስቆጠረም። አኩሬት ፓስ 94% ነው።
ፓስ ኢንቱ ፋይናል ሰርድ የሚባለው 5 ጊዜ ገብቷል። ዲፌንስ ኮንትሪቢዩት ያደረገው 5 ጊዜ ነው። በጣም እጅግ የሚገርም ብቃት ሲያሳይ ነበረ የበርናንዶ ሲልቫ ማለት ነው። እሱ ብቻ አይደለም፣ ሌሎች እነ ሩቤን ዲያስ እንዲሁም ደግሞ ገቫርዲዮል ይሄ መሀል ተከላካይ ገቫርዲዮል ክሮሻዊ ገቫርዲዮል ማለት ነው። ከዲያስ ግን በጣም ስህተት ሲሰራ ነበረ ገቫርዲዮል። ሆኖም ግን የተሳካ ቀን ነበረው ማለት ነው። ሌሎቹም በጣም የሚገርም ማቲያስ ኑኔዝ ይሄ ተጫዋች እኔ በግሌ አልወደውም። ምክንያቱም ማንቸስተር ሲቲ ቤት የመጣው በና ካይል ዎከር ጆዋ ካንሴሎ ቦታ ነው። ግን አሁን በሂደት እየተሻሻለ የመጣ ተጫዋች ሆኗል። አንድ አሲስት አርግቷል። መረቡንም ሳያስደፍር በበኩሉ መከላከል ሚናውን ተወጥቶታል። እንዲሁም ሌላው ዶናሩማ እጅግ የሚገርም ብቃት አሳይቷል። በእርግጥ ብዙ የሊቨርፑል ተጫዋቾች አደጋ ያለው ኳስ አልሞከሯትም። ከዶሚኒክ ሶቦዝ ላይ የተሞከረችውን ጎል ግን በግሩም ሁኔታ ነው ያወጣት። አንድ ጎል ደግሞ ተቆጥሮበት በኦፍሳይድ ነው የተሻረችው ማለት ነው። እና ፊል ፎደን በጣም የሚገርም ብቃት ሲያሳይ ነበረ። ፊል ፎደንም እንደ ቲም ነው ጎል አላስቆጠረም፣ እድል ግን ሲፈጥር ሲታይ ነበረ። እንዲሁም ሌላው ኤርሊንግ ብሮት ሃላንድ ጎል አስቆጥሯል። ፔናልቲ ስቷል። ያቺ ፔናልቲ ባይስታት ኖሮ ጎሉን ዘንድሮ ያስቆጠራቸው ጎል ወደ 15 ጎል አድርሶ ልዩነቱን የሚያርቅበት እድል ነበረ። ግን እቺን ጎል ሳያስቆጥር ወጥቷል። በጨዋታው ግን አንድ ጎል አስቆጥሮ ዘንድሮ በእንግሊዝ ፕሪሚየር ሊግ 14ኛ ጎሉን አስቆጥሮ ወጥቷል። ከሱ ቀጥሎ ያለው የብሬንትፎርዱ አጥቂ ነው። 8 ጎል አለው። ሌሎቹ 6 ጎል ነው ያላቸው። እጅግ ምርጥ ሲዝን እያሳለፈ መሆኑን ያስመለክታል ማለት ነው። ኤርሊንግ ብሮት ሃላንድ የሊቨርፑል ደጋፊዎች የሚያስገርም ነገር ሲያደርጉ ነበረ። አፕል ወደ ማንቸስተር ተጫዋቾች ወርውሮ ነበረ። ይህን አፕል ኤርሊንግ ሃላንድ እና ፊል ፎደን ተሻሞት ሲበሉ ነበረ። እኔ ግን እንደ ግሌ ያስገርሞኛል። ይሄ አፕል መብላታቸው ገርሞኛል። ምክንያቱም ሌላ በኢንጀክሽን እንትን አርግቶ ቢወረውሩስ የሚል እንዴት አልጠረጠሩም የሚል ለኔ ገርሞኛል። ግን እነሱ በልቶታል። ሃላንድና ፊል ፎደን እየሳቁ ማለት ነው። እንዲሁም ደጋፊዎች ማንቸስተር ሲቲ ይብላ የዘንድሮን ዋንጫ አርሰናል ከሚበላ እያሉ ነበረ። የማንቸስተር ሲቲ ደጋፊዎች ደግሞ አርኒ ስሎትን ነገ ጧት ትባረራለህ በሚል ሲያሽቆት ነበረ ማለት ነው። አምና ማንቸስተር ሲቲ አንፊልድ ሄዶ በሊቨርፑል ሲሸነፍ ነገ ጧት ትባረራለህ ሲሉ ነበረ የሊቨርፑል ደጋፊዎች ፔፕ ጋርዲዮላን ማለት ነው። ባለፈው ደግሞ ማንቸስተር ሲቲ በተቃራኒው አርኒ ስሎትን ትባረራለህ የሚል መልእክት ሲያስተላልፉ ነበረ። ሆኖም ማንቸስተር ሲቲ 3-0 በሆነ መልኩ ማሸነፍ ችሏል። ሌሎች ጨዋታዎችም ሲደረግ ነበረ። የወደለታ ብሬንትፎርድ ኒውካስትልን አስተናግዶ 3-1 በሆነ መልኩ አሸንፏል። በኒውካስትል በኩል ሃቪ ባርንስ ነበር እጅግ ግርም ጎል አስቆጥሮ 1-0 ሲመራ ቆይቷል። ግን በቀይ ወጥቶባቸዋል የኒውካስትል ተጫዋች ማለት ነው። በርና የሚባል ተጫዋች በቀይ ወጥቶባቸዋል። 3-1 ተሸንፏል ኒውካስትል። ኖቲንጋም ፎረስት 3-1 ሊድስን አሸንፈዋል። የሳንዳይች ቡድን ለመጀመሪያ ጨዋታውን አሸንፏል። የመጀመሪያ ጨዋታ አይደለም፣ የመጀመሪያ 3 ነጥብ አግኝቷል ማለት ነው። አስቶን ቪላ ዘንድሮ እጅግ የሚገርም ቲም የነበረው ቦርነማውዝን 4-0 በሆነ በሜዳውና በመደጋፊ ፊት አሸንፎታል። ቦርነማውዝ ባለፈው በማንቸስተር ሲቲ 3-1 ተሸንፏል። ሁለተኛ ደረጃ ላይ ነበረ እስከ 10ኛ ሳምንት።
ከዛ በኋላ እየተሽቆለቆለ መጥቷል። የአሪዮላ ቡድን ማለት ነው። ክሪስታል ፓላስ ከብራይተን ጋራ 0-0 ወጥቷል። ክሪስታል ፓላስም እንደ መጀመሪያ አጀማመሩ አይደለም። አሁን በሂደት ወደ ታችኛው የለመደበት ስፍራ የመጣ ይመስላል ማለት ነው። የግላስነር ቡድን ማለት ነው። 11ኛ ሳምንት ካለቀ በኋላ የደረጃ ሰንጠረዥ ምን ይመስላል የሚል አርሰናል 21 ነጥብ ሰብስቦ አንደኛ ደረጃውን አሁንም ቀጥሏል ማለት ነው። ባለፈው ከሰንደርላንድ ጋር አቻ እንደወጣ ነግሬያችሁ ነበረ። የሚካኤል አርቴታ አርሰናል 1 ነጥብ አግኝቶ በ26 ነጥብ አሁንም ሊጉን እየመራ ይገኛል ማለት ነው። ማንቸስተር ሲቲ ደግሞ ነጥቡን 22 አድርሶ ከአርሰናል በ4 ነጥብ ብቻ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል ማለት ነው። የፔፕ ጋርዲዮላ ቡድን ስለ ዋንጫም ተጠይቆ ነበረ። ከጨዋታ በኋላ ስለ ዋንጫ ማውራት አልፈልግም ብሏል። ሳይለንስ እያለ ነበረ። ስለዚህ በ4 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። የኢንዞ ማሬስካ ቡድን ቼልሲ ደግሞ 20 ነጥብ ሰብስቦ በ11 ጨዋታ ሶስተኛ ደረጃ ላይ ተቀምጧል ማለት ነው። ሰንደርላንድ ዘንድሮ አዲስ አዳጊ ነው። ባለፈው እንደነገርኳችሁ ጥሩ ሲዝን እያሳለፈ ይገኛል። አዲስ ነው፣ ተጫዋቾቹም አዲስ ነው፣ ገና አልተዋቀሩም። ግን አሁን ባለበት ስፍራ 4ኛ ስፍራን ይዞ በሻምፒየንስ ሊግ የሚያወዳድረውን ቦታ ይዞ ቁጭ ብሏል ማለት ነው። በእርግጥ ገና ውድድሩ 27 ሳምንት ቢቀሩ ማለት ነው። ቶትናም የቶማስ ፍራንኮ ቡድን 18 ነጥብ ሰብስቦ 5ኛ ደረጃ ይዟል። ቶትናም ባለፈው በማንቸስተር ዩናይትድ ጋር አርግቶ ነበረ፣ አቻ እንደወጣ ነግሬያቸው ነበረ ማለት ነው። አስቶን ቪላ ደግሞ እሱም ተመሳሳይ 18 ነጥብ ይዞ 6ኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ የሮቤን አሞሪም ቲም ደግሞ እሱም ተመሳሳይ 18 ነጥብ ይዞ በጎል ተበላልጦ ማለት ነው 7ኛ ላይ ሲቀመጥ፣ ሊቨርፑልም ደግሞ 18 ነጥብ አለው። ባለፈው በማንቸስተር ሲቲ እንደተሸነፈ ነግሬያቸዋለሁ። 8ኛ ደረጃ ላይ ተቀምጧል ማለት ነው። በስፔን ላሊጋ ሪያል ማድሪድ ከሜዳ ውጪ ተጫውቶ በካኖ ሜዳ ማለት ነው 0-0 በሆነ መልኩ ወጥቷል። ነጥብ መጣል የሌለበት ጨዋታ ነበር። በሻምፒየንስ ሊግ በሊቨርፑል ተሸንፎ ነው ወደዚህ ጨዋታ የመጣ። በላሊጋም ምንም ጎል ሳያስቆጥር 0-0 ወጥቷል። 2 ነጥብ አጥቷል ማለት ነው። ሪያል ማድሪድ ባርሰሎና ደግሞ ተቀናቃኙ የአምናው የላሊጋ ሻምፒዮኑ 4-2 በሆነ መልኩ አሸንፎ ወጥቷል ማለት ነው። በዚህ ጨዋታ ሮበርት ሌቫንዶስኪ ሃትሪክ ሰርቷል፣ ከጉዳት ተመልሶ ማለት ነው። ላሚን ያማል ደግሞ ቀሪዋን የባርሳ ጎል አስቆጥሯል። የላሊጋውን ሰንጠረዥ ደግሞ ስናይ ሪያል ማድሪድ አሁንም በአቻ ቢወጣም በ31 ነጥብ ይመራል። ሁለተኛ ደረጃ ላይ ደግሞ በ3 ነጥብ ዝቅ ብሎ ባርሰሎና በ28 ነጥብ ሁለተኛ ላይ ሲገኝ፣ ቪያራል በ26 ሶስተኛ፣ አትሌቲኮ በ25 4ኛ ደረጃ ላይ ተቀምጧል ማለት ነው። በጣሊያን ሲሪያ ደግሞ ናፖሊ በቦሎኛ 2-0 ተሸንፏል። የአንቶኒዮ ኮንቴ ቡድን አሁን የመሽቆልቆል ደረጃ ላይ ደርሷል። ኢንተር ሚላን ደግሞ አሸንፏል። ኢንተር ሚላን በሲሪያ 24 ነጥብ ሰብስቦ አንደኛ ሲሆን፣ ሮማ በተመሳሳይ 24 ነጥብ አለው ሁለተኛ። ኤሲ ሚላን በ22 ሶስተኛ፣ ናፖሊም በተመሳሳይ በ22 4ኛ ደረጃ ላይ ተቀምጧል ማለት ነው። ሌሎች ቀጣይ ደግሞ እንደነገርኳችሁ
ተመልሰን የምንመጣ ይሆናል ማለት ነው። ከኢንተርናሽናል ብሬክ በኋላ ደግሞ ምን ይመስላል የሚል አብረን የምናይ ይሆናል። የኢንተርናሽናል ጨዋታዎቹም ደግሞ ተጫዋቾች ምን አይነት ብቃት አሳዩ የሚል አብረን የምናየው ይሆናል ማለት ነው። ሰላም ቆዩ ይላችኋለሁ።